ሃይ ጋይስ እንዴት ናችሁ? ቤተሰብ ደህና ናችሁ? ያለው እግዚአብሔር ይመስገን። ዛሬ እንግዲህ ጆርዳን ከቤት ውጪ ወጥቼ ነው ትንሽ ላስጎብኛችሁ ብዬ ነው። አረንጓዴ ነገር ምናምን አለ መኪና እንግዲህ እንዴት እንደሚሮጥ አያችሁት? ተራ መጠበቅ እንኳን የለም። ሴትዮዬ ልብስ ለመግዛት እዚህ ገብታለች እና ሴትዮዬ እስከምትመጣ መኪና ውስጥ ቁጭ ብያለሁ እላችኋለሁ። እንግዲህ ዛሬ አርብ ነው እና ልጆቼ በጣም እያስቸገሩኝ ምናምን እነሱን እያረጋጋኋቸው ነው እና እየመሸ ነው እንግዲህ የጆርዳን መኪና ማታ ሲደርስ እንግዲህ እንደዚህ ነው። ከስራ የሚመለስ ከስራ በቃ ወደ ቤት ምናምን አያችሁታ። መንገዱ ተዘጋግቶ በዛ በኩል ተዘጋግቶ በዚህ በኩል እንኳን ትንሽ ጣል እየሮጠ ነው ህዝቡ እላችኋለሁ። ልጆቹን ጫውታ ቦታ ወሰድን። ከዛ ዞርን መጣን። ከዛ ደግሞ ሴትዮዬ ልትሳፈር ስለሆነ የሆነ ቦታ ከባሏ ጋር ጉብኝት ምናምን ሊሄዱ ነው። ለእኔም ቀን አምጣልኝ፣ ቀን አምጣ ጌታዬ፣ ቀን አምጣ አምላኬ፣ ቀን አምጣ ብዬ እየጠበኩኝ ነው። እና ልትሄድ ልብስ ምናምን እየገዛዛች ነው እና እንደው እኔ እዚህ ሀገር ነገር በእውነት ግራ አይገባኝ። ሴትዮዬ ብቻ ናት ወይስ ሁሉም ሰው እንደዚህ ነው የሚሆነው? ቆይ ማዳሞቹ በወጣችበት ስትመለስ በቃ ልብስ ይዛ ነው የምትመጣው። ሰራተኛ ስላለ ነው ወይስ ብር ስለሞላት ነው? እስቲ ለእኔ እንደው ጨምራ ብትልክልኝ ምን አለበት እላለሁ አንዳንድ ቀን። የምር ዋ የሚጨርሰውን ልብስ ሁሌ መግዛት አይደብርም? እኔ እንዴት እንደነበረኝ ብታዩ ምር ሸቤሩ እንዴ በቃ ከዚህ ነው ማለት ነው። ልብስ መስቀያ ቦታ የለ፣ አጣጥፌ ማስቀምጥበት ቦታ የለም። በቃ ተደራርቡ ብታዩ። በዛ ላይ ስትመጣ ከወጣችበት ልብስ ይዛ ትመጣለች። በቃ ያንን ልብስ እኮ አትለብሰውም። ደግሞ ምን ታርጓለች? አሁን ይሄ ሰይፍዬ ገብቷል እንግዲህ። ከዛ ደግሞ ምን ታርጓለች? ሲመጣ ሰይፍዬውን አያችሁት? ነው እንዴት እንደሚነገር ሰይፍዬውን እንትን ስትል ማለት ነው ለዘመዶቿ ነው የምትሰጠው። ለእኔ ብታዩ ከዛ መርጠሽ ውሰጂ እንኳን አትልም። ለእኔ የራሷን ልብስ ከመስጠት ይልቅ ገዝታ ብትሰጠኝ ነው ደስ የሚላት። ግን ለምን እንደዚህ እንደምትሆን አላውቅም። ብቻ በጣም ነው የሚገርመው የምር። እና ውዶቼ ሁሉም ጋር እንደዛ ነው ወይስ የኔ ቤት ሴትዮዋ ብቻ ናት? አልገባኝም የምር። እኔ ያለው 3 ሻንጣ 2 ሻንጣ ልብስ ወስዳ ለሌላ ሰዎች ትበትናለች። እኔን ግን ከዚህ መርጠሽ ውሰጂ፣ ለቤተሰቦችሽ የሚያስፈልገውን ነገር ውሰጂ ብትለኝ እንዴት ደስ እንደሚለኝ በእውነት። እሷ ግን አትሰጥም። ሁሉም ጋር እንደዚህ ግን አንዳንድ ቦታ ላይ ደስማም ለልጆች የሚሆን ልብስ ምናምን የሚሆነ በቃ አሁን እኔ ሄዳለሁ ብያታለሁ እና ሲሄድ ምን እንደምትገዛልኝ ያያለሁ እና ጥሩ ነገር የምትገዛልኝ ከሆነ ተመልሼ መጥቼ እሷ ቤት እሰራለሁ። ጥሩ ነገር ማትገዛልኝ ማታስደስተኝ ከሆነ ማለት ነው መጥቼ ከእሷ ቤት መጥፋት ነው የምፈልገው። እናንተ ምን ትላላችሁ? እስኪ ምከሩኝ። የምር እዚህ በተለይ ጠፍቶ የሚሰሩ ልጆች በጣም ጥሩ ገንዘብ እያገኙ ናቸው። በጣም ጥሩ ገንዘብ ማለት ነው። እኔ እያለሁ ከኔ ኋላ የመጡት እራሱ ጠፍተው በአንድ አመት ውስጥ ማለት ነው ምን ያክል ገንዘብ ምን ያክል
የሆነ በቃ ጠቃሚ ነገር እንደሰሩ ማለት ነው። መሬት ያላቸው ቤት ሰርተዋል። የእውነት በጣም ነው የገረመኝ። እኔ ግን ያው ምንም ከመጣው ጊዜ ጀምሮ እዳዬን ከፈልኩኝ ምናምን። ከዛ ያለፈ ያው እግዚአብሔር ይመስገን ብቻ መሬት ገዝቻለሁ፣ ግን ብር ከፍዬ አልጨረስኩም። ግን ሳስበው እኔ አሁን 215 ብር ነው የዚህ ሀገር ዲናር የሚቀበሉ። እነሱ ግን ስንት ነው የሚቀበሉት? 450 400 ጥሩ ቤት ካጋጠመ 500 ዲናር ይቀበላሉ። ይሄ ማለት በኢትዮጵያ ደግሞ ሲመነዘር ወደ 100 ምናምን ሺህ ብር በአንድ ወር ውስጥ። የኛ ደግሞ በአንድ ወር ውስጥ 50 ወደ 50 ምናምን ሺህ ብር ማለት ነው። ግን እዚህ ሀገር ላይ ደስ የሚለው ነገር ይሄን ያክል ነው። ቤት ከራይም ብዙም አይበዛም። ደግሞ ወጪ ምናምን የለም። ለምሳሌ አንዴ መዳም ቤት የገባ ሰው አይወጣም። 5-6 ወር እዛው ቁጭ ብሎ ይሰራል። ከዛ በኋላ ምንድነው የሚያደርጉት? በወር አንዴ እየወጡ ቤት ኪራይ ምናምን ይከፍላሉ። በቃ አረ ጥሩ ገቢ ነው የሚያገኙት። በእውነት እንደ ዱባይ እንደ ቤይሩት ምናምን አይደለም እዚህ ሀገር ማለት ነው። እና የእውነት ጠፍቶ መስራት እዚህ ሀገር ላይ ጥሩ ነው ብዬ ነው ማስበው። እና እኔም ለሚቀጥለው አመት እንደዛ አስቤያለሁ። ቢያንስ እንደው ጠፍቼ 2 አመት ብሰራ ራሱ ተመልሼ ድጋሚ ስደት መውጣት አልፈልግም። እና ምን ትላላችሁ? እስኪ ንገሩን። እኔ እንደዛ ነው ያሰብኩት። ሄጄ አካውንቴን ምናምን አስተካክዬ መምጣት አስቤያለሁ። ደርሶ መልስ አስቆርጬ ሄጄ ከዛ ተመልሼ እመጣለሁ። እዛ በቃ ከተመቸኝ እሰራለሁ፣ ካልተመቸኝ ጣፍቼ ቢያንስ ትንሽ አመት ሰርቼ መግባት ነው የምፈልገው እላችኋለሁ። በእውነት እኛ አሁን ጠፍቶ መስራት መጥፎ ነው እያለን እነሱ ቤት እየታሸን ያው ነው፣ ምንም እንትን የለም፣ ያው ነው እየፈራን ማለት ነው። እየፈራን ብዙ ጊዜ ከብዙ ነገር ወደኋላ እንቀራለን። ግን ጨክኖ ወጥቶ የሆነ ነገር ሲሰራ እኔ እንደ ተስፋ ጥሩ ነው ብዬ ነው የማስበው። የምር እኔ እንጃ። እኔ ሳይ እዚህ ሀገር ላይ በተለይ የሚሰሩ ይሄ ሀገር በደንብም ስላልተበላ ነው መሰለኝ እዚህ ሀገር የሚሰሩ ልጆች በጣም ትርፋማ እየሆኑ ናቸው በእውነት። ዘግይተ አይደለም እኔ ቸኩዬ ነው በነጋ በጠባ ስንክን ማማረ አይ ፈጣሪ ተውቃ ልጆች መኪና ውስጥ ተኙ። ሴትዮዋ ገብታ ጠፋች። እዛ ጋር ካፌ ይታያቸው። ልጋብዛችሁ እንዴ? ልጋብዛችሁ። መኪናዬን አያችሁት? እንዴት አያችሁት? መኪናዬን አታምርም? ታምራለች። አሁን ምን ይዛ ልትወጣ እንደሆነ አላውቅም። ይኸው ከሄደችበት 2 ሰዓት ሞልቷል። በእውነት መኪና ውስጥ እኛን ጥላ እንዴት እንደሚደብር በእናታችሁ። እኔ አርብ ካልሆነ በስተቀር ከቤት አልወጣም። በቃ ያስጠለኛል። ከነሱ ጋር ቤትም ስራ ነው። ውጭ ስትወጡ ከነሱ ጋር መጓጓዝ ነው። በቃ የሆነ ይደብራል። ብቻ እሺ አልላትም እኔ። ስለዚህ አርብ ይዘን ትወጣለች። ከዛ እንደዚህ ታዝገኛለች። ዝጋታ እናንተ መኪናዬን አያችሁት? ምኞት እኮ አይገደብም።